ወደ ፊልጵስዩስ መልእክት ክፍል 2 በመከራ ውስጥ እንኳን እንዴት ደስ መሰኘት እንደምንችል በክርስቶስ ትህትናና አንድነትን እንዴት መኖር እንዳለብን እንማራለን። ጳውሎስ ምንም እንኳ በሁኔታዎች ውስጥ ቢሆንም በኢየሱስ ስላለው ደስታ ይጽፋል። በሮም ጣሊያን በንጉሠ ነገሥት ኒሮ ፍርድ እየጠበቀ በነበረበት ወቅት ይኸውም በ62 ዓመተ ምህረት በግሪክ ለሚገኙት የፊልጵስዩስ ቤተክርስቲያን ምዕመናን ይህንን ደብዳቤ እንደጻፈው እናስታውሳለን። በደብዳቤም ውስጥ ደስታ ወይም ደስ ይበላችሁ የሚሉትን ቃላት 14 ጊዜ ጠቅሷል። ጳውሎስ ደስ ሊለን የሚገባንን 3 ምክንያቶች ሰጥቶናል። አንደኛው እግዚአብሔር ስለ እኛ የጀመረውን ይፈጽማል። ከፊልጵስዩስ 1-6 የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ ጸልያለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰቧችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመውም ይህን ተረድቻለሁ። ጳውሎስ ደስ ሊሉን የሚገባን ሁለተኛው ምክንያት ሲጠቅስ እግዚአብሔር ሰንሰለቶቻችንን ለመለኮታዊ ዓላማው ይጠቀምባቸዋል። ምዕራፍ 1 ቁጥር 13 ላይም ስለዚህም እስራቴ ስለ ክርስቶስ እንዲሆን በንጉሡ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል ይላል። ሦስተኛው ለእኔ ሕይወት ክርስቶስ ነው፣ መሞትም ጥቅም ነው። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 21 ጳውሎስ በምዕራፍ 2 ላይ ደስ ሊለን የሚገባንን ሌላ ምክንያት እንዲህ ሲል ገልጾታል። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሆንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ አታድርጉ። ነገር ግን እያንዳንዱን ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነበር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ፀሐይም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ጳውሎስ ሁለተኛውን ምዕራፍ የጀመረው ለፊልጵስዩስ ቤተ ክርስቲያን ልመና በማቅረብ ነው። እንዲህም ይላል፣ ታላቅ ደስታን የሚሰጠኝ ምን እንደሆነ ታውቃላችሁ? እሱም ሁላችሁም እርስ በእርሳችሁ ስትስማሙ ነው ማለት በአንድነት እንዲኖሩ ይጠይቃቸዋል። ጳውሎስ እንዲህ እያለ ያለው ልዩነታችሁን ወደ ጎን ስታደርጉና በክርስቶስ የጋራ ዓላማ ዙሪያ አንድነትን ስታገኙ ያ ለእኔ ታላቅ ደስታን ያመጣልኛል። በተዘዋዋሪም በማንኛውም ግንኙነት ውስጥ አንድነትን ማግኘት ለሁሉም ሰው ደስታን እንደሚሰጥ እየተናገረ ነው። እግዚአብሔር በመለያየት ውስጥ የለም። መለያየት የሰይጣን ሥራ ተንኮል ነው። ሰይጣን መከፋፈልን ይወዳል። ምክንያቱም መከፋፈል ከቻለ ድል ማድረግ፣ መቆጣጠር እንደሚችል ያውቃል። ስለዚህ ሰይጣን ሁልጊዜ በመካከላችን መለያየትን፣ አለመግባባትን፣ ግጭትንና አለመስማማትን ለማምጣት ይጥራል። በተለይም በቤተ ክርስቲያን ውስጥ እንዲሁም በሌሎች በማናቸውም አይነት ግንኙነቶች ውስጥ በጋብቻ፣ በቤተሰብ፣ በሥራ ቦታና በጎረቤቶች መካከል ሰይጣን የግጭትን ዘር በመዝራት የመለያየትን መፍጠር ይወዳል። ጳውሎስ በዚህ በፊልጵስዩስ ሰዎች መልእክት ውስጥ እየነገረን ያለው ነገር ቢኖር አንድነትን የምናገኝበት ብቸኛው መንገድ በትሕትና በኩል መሆኑን ነው። እናም ትሕትናን የምናገኘው የክርስቶስን አርአያ በመከተል ነው። አሜን።